Hello, ladies and gentlemen, all my students around the world. How you guys doing? Everything is okay with you guys? Well, this is Willie from Willie Language, writing for you for today's lesson. And today we're going to talk about some important educational lessons. And I'm really going to be focusing on grade 12 students because I truly want to help you guys to get ready on your matriculation preparation, which you're going to take it in about a very short amount of time. I really want you to watch the video from the beginning till the end without any interruption. We're going to go straight to it. Stay there. Willie Language and Computer Training Center, the best language academy in Ethiopia. Alright, እንግዲህ ዛሬ ይዤላችሁ የምቀርበው ለ12ኛ ክፍል ተማሪዎች ከዚህ በፊት ቃል በገባሁት መሰረት ለማትሪኩሌሽን ኤግዛሚኔሽን አሲስት ያደርጋል ይረዳቸዋል ብዬ የማስባቸውን የተወጣጡ የግራመር ትምርቶችን እንደዚሁም ደግሞ የተለያዩ የቮካብላሪና የቃላት ኮምፕሬንሽን ስሜቶችን በአግባቡ መረዳት እንድትችሉና ጥሩ ውጤት ማምጣት እንድትችሉ ያግዛል ብዬ የማስበውን ቪዲዮ ለማዘጋጅ ነው እንግዲህ የመጣሁት። ዛሬ እንግዲህ የማደርገው ከባለፈው ለ8ኛ ክፍል ሚኒስትሪ ኤግዛም ዝግጅት ከሰራው ትንሽ የተለየ ነው የሚሆነው። ምክንያቱም በተወሰነ መጠን ለናንተ ዛሬ ኢላቦሬትድ የሆነ ኤክስፕላኔሽን በደንብ ድጋፍ ማድረግ ይኖርብኛል ብዬ ያሰብኳቸው የተመረጡ የግራመር ትምርቶችን ቅድሚያ አስተምራችኋለሁ ማለት ነው። ዛሬ ግን እናንተን ያግዛል ብዬ በማስበው መጠን በተወሰነ መልኩ የተለያዩ ሳብጀክቶችን ለመዳሰስ ሞክራለሁ። ከዚህ ውስጥም አድቨርቢያል ክሎዝን ዛሬ እንዳሰሳለን። አድቨርቢያል ክሎዝ ውስጥ ስንገባ እንግዲህ ቃል አጠቃቀሞቹን፣ አያያዦቹን፣ ኮንጃክሽኖቹን በአግባቡ እንመለከታለን። እንደዚሁም ደግሞ ቴንስ ውስጥ እንገባለን። ከቴንስ ውስጥ ፓስት ቴንሶችን በደንብ አግባብ ስንመለከት ፓስት ፐርፌክት እና ሲምፕል ፓስት በጣም ብዙ ሰዎች የሚያምታታቸው ሰዎች አሉና ፓስት ፐርፌክት አጠቃቀሙ ምንድነው? ኮንስትራክት የምናደርገው ምን አይነት ህጎችን ወይም ደግሞ ቴንሶችን በመጠቀም ነው? ፓስት ፐርፌክት ከሲምፕል ፓስትስ በምን ይለያል የሚለውንም እናያለን። እንደዚሁም ደግሞ ፓስት ኮንቲኒየስ እና ሲምፕል ፓስትንም እንደዚሁ እናወዳድራለን። ስለ ፓስት ኮንቲኒየስ እንደዚሁም ደግሞ ሲምፕል ፓስት ቴንሶችን እንመለከታለን። ከዚህ ውስጥ በጣም ለብዙ ጊዜ ሰዎች ከዩኒቨርሲቲ በኋላ ሁሉ የሚቸገሩበት አንድ የማስተውለው ቴንስ አለ። present perfect tense በአግባቡ የመረዳት ችግር ይመስለኛል። እነሱንም በጥልቀት ዛሬ እንግዲህ በደንብ ለእናንተ በኤግዛምፕሎች እየተወያየንባቸው ፋይናሊ ኩዌስቸነሪዎችንም በእነሱ ሰራለሁ ማለት ነው። present perfect ብዙ ጊዜ ሰዎች ከሲምፕል ፓስት እና ከፕሬዘንት ሲምፕል ጋር ሲያምታቱ ትመለከታለሁ። ከዛ ውጭ ደግሞ ስለ ቨርባል ናውን ዛሬ እናወራለን። ቨርባል ናውን ወይም ደግሞ ጀረንድ ይባላል። ቨርብ ሆኖ ቨርብ እንደ ናውን በምን መልኩ ሊያገለግል ይችላል የሚለውንም ስሜት ለማየት ሞክራለሁ። ከዛ ውጭ ደግሞ ኮንዲሽናልስ እንግዲህ ባለፈው የሰራኋቸው የተወሰኑ ትምህርቶች አሉ። በተለይ ወደ ኮንዲሽናል 3 ስንሄድ ትንሽ ሞር ኮምፕሊኬትድ የሆነ ቴንሶችን መጠቀም እንጀምራለን። ስለዚህ እነሱንም በመጠኑ ለመዳሰስ ሞክራለሁ። ከዛ በተጨማሪ ደግሞ ስለ አድቨርብ እና አድጀክቲቭ የተወሰነ ነገር ዛሬ እናወራለን። አድቨርብ እና አድጀክቲቭ በቋንቋ ውስጥ ያላቸው ጠቀሜታ በጣም የተለየ ኤቭሪዴይ ዕለት ተዕለት ቋንቋችን ውስጥ የምንገለገላቸው ናቸው። ስንት አይነት አድቨርቦችስ አሉ? አድጀክቲቭ ሌላ ጊዜ ናውን ይሆናል፣ አት ሴም ታይም አድጀክቲቭ ይሆናል። ይሄንን በመልኩ ነው የምንረዳው። በጥንቃቄና በትንታኔ በደንብ ለእናንተ ላዘጋጀው ትምህርት እንግዲህ in front of you, ladies and gentlemen, I'm right here. በቀጥታ ወደ ትምህርቱ ይዣችሁ እሄዳለሁኝ። ተከታተሉት። Willie Language and Computer Training Center, the best language academy in Ethiopia. All right, adverbial clause of result እንግዲህ ልናወራና አድቨርብ እንግዲህ በርካታ አይነት አድቨርቦች አሉ። እንግዲህ ወደ ተለያየ መልኩ እንግዲህ ባለፈውም ሳስረዳ የነበረው adverbial clause of contrast ብዬ አስረዳሁት ነገር ነበረ። although, though, even though, even if, despite the fact that, in spite of the fact that የሚባሉ አያያዥ ቃላቶች መካከል ሁለቱ የተደበላለቁ ስሜቶችን በመልኩ እንደምናስረዳበት ለማሳየት የሞከርኩ ነበረ። ለምሳሌ አንድ ሰው he's very rich ብለን ስንናገር okay, በጣም ባለጸጋ ነው፣ በጣም ሀብታም ነው እያልን ነው። he lives in a very old and small narrow house ብዬ ስናገር እጅግ በጣም አሮጌና ጥንጥዬ የቦሮች ቤት ውስጥ ይኖራል ብዬ ብናገር ሁለቱ የሚጣረሱ ስሜቶች ናቸው። adverbial clause of contrast ያልነው ይሄንን ነው። ስለዚህ እነዚህን ሁለት የሚጣረሱ ሴንቴንሶችን የሚያያይዙ ኮንጃክሽኖች ወይም ቃላቶች አድቨርቦች ምን ይባላሉ? adverbial clause of contrast። እነዚህ እነማን ናቸው? although, though, even though, even if, despite the fact that, in spite of the fact that, however እያልን እነዚህን ቃላቶች የሚጋጩ ስሜቶችን in spite of the fact that he's a very wealthy man, he lives in a very small old narrow house። ተመልከቱ፣ ሁለት የሚጋጩ ስሜቶችን እንግዲህ አገጣጥመናል በዚህ ማለት ነውና adverbial clause of result ደግሞ ብለን ስንናገር ውጤትን ነው የሚነዱን። እነዚህ ቀጥታ ወደ ንዴት ይወስዱ ወደ ውጤት ይነዱናል ማለት ነው። ለምሳሌ በቀላል ኤግዛምፕል እዚህ ጋር the tea is hot ብለን እንናገራለን። ሻዩ በጣም ትኩስ ነው። I cannot drink it ለጠጣው ደግሞ አልችልም። ስለዚህ እነዚህን ሁለቱን የሚያገጣጥም ቃል እዚህ ጋር ልፈጥር ነው ማለት ነውና the tea is hot, I cannot drink it። ሻዩ በጣም ትኩስ ነው፣ ለመጠጣትም ይከብዳል። hot ነው፣ it's so hot እያልን ያለነው። ስለዚህ ይሄን adverbial clause of result በመጠቀም ስናገጣጥመው so that
such a that አንዳንድ ጊዜ ደግሞ such a ቀርና such and that ምክንያቱም ከዚህ በፊት a እና a አጠቃቀማቸው definite indefinite article ትምህርት ላይ ወደኋላ እንግዲህ የሄዳችሁ እንድትከታተሉ ጋብዛችኋለሁ ቪዲዮቹን ወደ 33 የሚሆኑ የቋንቋ ቪዲዮችን ከዚህ በፊት ሰርቻለሁ እንግዲህ የዛሬው 34ኛ ነው የሚሆነው ስለዚህ በርካታ ሌሰኖች አሉ ፕሌሊስት ውስጥ መግባት ትችላላችሁ ታገኙዋቸዋላችሁ so that is hot I cannot drink it በየሰናገር so that such a that ወይም ደግሞ to በሚባሉ አገጣጣሚ ቃላቶች ሴንቴንሱ ከሁለት ሴንቴንስነት ወደ አንድ ሴንቴንስነት ይገጥምና adverbial clause of resultant ፎርም ያደርጋል ማለት ነው ይሄን ኤግዛምፕል እንየው እስኪ that is hot full stop I cannot drink it another full stop ሁለት የተገነጠሉ ሴንቴንሶች ናቸው እነዚህን አንድ ሳረጋቸው ምንድነው ማረጋው that is hot የነበረው ከፊት ለፊቱ ምን ላመጣ ነው በso that ተጠቀም that is so hot ከዛ በኋላ full stop የነበረችበት ቦታ ላይ that ልጠቀም ነው the tea is so hot that I cannot drink it ሻዩ እጅግ በጣም ትኩስ ከመሆኑ የተነሳ ልጠጣው አልችልም you see adverbial clause of resultant ፎርም አደረገን እዚህ ማለት ነውና the tea is hot full stop I cannot drink it full stop ሁለት separate የሆኑ ሴንቴንሶችን the tea is so hot that I cannot drink it አንድ ሴንቴንስ ፋይናሊ ፉል ስቶፕ ተጠቀማለሁ ሁለተኛው ደግሞ በሶ ፋንታ such a የሚለውን ደግሞ መጠቀም እንችላለን ይላል adverbial clause of result ላይ ስንመጣ the tea is so hot የነበረ አሁን the tea is so ይቀርና the tea is such a hot tea ብለው redundancy repetitionው አሰች ነው እንግሊዝኛ በነገራችን ላይ pronoun የሚባለው ነገር የመጣበት ትልቁ ጥቅሙ ለዚህ ነው redundant የሆኑ ስሜቶችን ለማጥፋት ለምሳሌ አባቴ የሚለውን ቃል pronoun ባይኖር ኖሮ ስለ አባታችሁ ታወሩ ሰው መስማት ሁሉ ይሰለች ነበር ምክንያቱም my father is a doctor my father is 55 years old my father is a lovely man my father drives a car when he goes to work my father is a very kind man my father is tall and thin ተመለ my father redundancy ከመሰልቸት ውስጥ ሊከተናል ስለዚህ ወደ pronoun ይቀይርናል my father is a doctor he is 55 years old you know he works in a hospital his partners his colleagues እያልን ፕሮናውኖች ጥቅማቸው ብዙ ጊዜ በዚህ መልኩ አሰልቺ ሆኖ redundant የሆነውን ስም ናውን ወይም ሳብጀክት ለመቀየር ነው ስለዚህ አሁንም እዚህ ጋር redundancy ለማጥፋት ምን ልናደርግ ነው that is hot I cannot drink it ብለናል በso that ስንጠቀም that is so hot that I cannot drink it ብያን ሴንቴንስ አድርጌዋለሁ such a ልጠቀም ስል ግን that is such a hot tea ብለው አሁን that such a hot tea is redundant ሻዩ በጣም ትኩስ ሻይ ነው ለመጠጣት የሚያስቸግር ሻይ ነው redundant እጅግ በጣም ምንድን እናደርገው በአንድ ሴንቴንስ እናመጣው አሁን ይህ መጠጥ እጅግ በጣም ትኩስ ከመሆኑ የተነሳ ይህ ሻይ እጅግ በጣም ትኩስ ከመሆኑ የተነሳ ለመጠጣት ያስቸግራል you see ስለዚህ pronoun አይነት ስሜቶችን the tea በሚለው ፋንታ it እጠቀምለትና it የሚለውን pronoun ለthings ለmaterials ለአኒማልስ ወይ ለሞ ስታፍ ለሆኑ ነገሮች የምንጠቀመው ይሄን ነው ስለዚህ it's such a hot drink ወይም ደግሞ it's such a hot tea that I cannot drink it ብዬ such a that so that የሚሉ ሁለቱን ቃላቶች ሳመጣቸው that is hot I cannot drink it የሚለው ሪፕሌስ አደረጉ so thatንም such a thatንም ትቼ ደግሞ to የሚል ኤክስፕሬሽን በጣም ያሳጥረዋል ስሜቱን ባጭሩ ይገልጽላቸዋል the tea is too hot to drink it ብዬ ስናገር ይህ ሻይ ለመጠጣት እጅግ በጣም the tea is too hot ማለት ዲግሪ ነው የሚያሳየው በነገራችን adverbial clause of degree adverb of degree የምንለው አለ አንድ ነገር መጠኑን የሚያሳይ ማለት ነው too so extremely much ያለ የምንላቸው ነገሮች እና the tea is too hot to drink it የሚለው አባባል it's such a hot tea that I cannot drink it ከሚለው ጋር the tea is so hot that I cannot drink it ወይም ደግሞ the tea is hot I cannot drink it አራቱም ሴንቴንሶች በአንድ አይነት ስሜትና በአንድ አይነት ትርጉም የሚያልፉ ናቸው ምን ተጠቅመናል እዚህ ጋር adverbial clause of result ማለት ነው ስለዚህ so that such a that such and that አንዳንድ ጊዜ ደግሞ so ባንጠቀምበት ጊዜ ማን እንጠቀመዋለን such a ለምሳሌ such a እና such a ልዩነታቸው ምንድን ነበር ያልኩት ባለፈው ላይ ስለ a የምንጠቀመው ሁሉ ጊዜ ቀጥሎ የሚመጣው ቃል ቫወል ነው ወይስ ኮንሶናንት ነው የሚለው ቃል ማተር ያደርጋል such a beautiful house በየሰናገር beautiful b ኮንሶናንት ነው ስለዚህ such a beautiful house እላለሁ አርኪቴክት ቢሆን ደግሞ such a famous architect ትለዋለሁ አይደለም አርኪቴክቱ ጋር ራሱ ቃሉ ጋር ስመጣ ምንድነው ማረጋው አርኪቴክት የሚለው ቫወል መነሻ a ስለሆነ አርኪቴክት የሚል ሳውንድ አይሄድም አይደል an architect ልንለው ነው ስለዚህ ውድ ቤት ማለት በፈልግ such an expensive house እንጂ such a expensive house በኮንስትራክት አላረጋውም ስለዚህ so that such a that
to የሚሉት adverbial clause of resulትን የሚያሳዩ የሴንቴንስ ፎርሜሽን ናቸው ማለት ነው። በዚህ መልኩ እንግዲህ ስለ adverbial clause of result ባጭሩ መወያየት እንችላለን ማለት ነው። ኦኬ በቀጥታ ወስዳችሁ ደግሞ ወደ past perfect tense ነው። what's past perfect tense? ምን አይነት ቃላቶችስ ተገጣጥመው ነው ይሄንን ፎርም የሚያደርጉልን? መቼ እንጠቀመዋለን? እንዴት እንጠቀመዋለን? ወደ ቢለው ደግሞ ሌሰን ወስዳችኋለሁ። Vwele Language and Computer Training Center, the best language academy in Ethiopia. በኢትዮጵያ የመጀመሪያው የቋንቋ ማስተማሪያ VCD በዊሊ የቋንቋ ትምህርት ቤት ተዘጋጀ። በአሜሪካውያንና በእንግሊዛውያን እንደዚሁም ከተለያዩ ሀገራት በተውጣጡ የቋንቋ ምሁራን ተዘጋጅቷል። VCDውን በመግዛት የቋንቋ ችግሮን ይፍቱ። VCDው ለነጋዴዎች፣ ለተማሪዎች፣ በተለይ ለኮሌጅና ዩኒቨርሲቲ ላሉ ወደ ውጭ ሀገር ለሚሄዱ ለሆስቴሶች፣ ለሞዴሎች፣ ለሾፌሮች፣ ለሴክሬታሪዎችና በተለያየ ሙያ ውስጥ ሆነው እንግሊዝኛን ለሚጠቀሙ ሁሉ ታስቦበት የተዘጋጀ ነው። ዛሬውኑ VCDውን ይግዙና ተዝናንተው ይማሩ። 0911 64 71 69 ይደውሉ። Vwele Language and Computer Training Center, the best language academy in Ethiopia. ኦኬ past perfect tense የምንጠቀመው ነገራችን ላይ ባለፈ ህግ ነው። ራሱ ስሙ እንደሚነግረን past perfect ማለት past is already past, something that has happened already in the past, ባለፈ በቀደመ ጊዜ ሆነ ነው። መቼ ነው የሆነው ግን it doesn't matter። ዛሬ ጧት ሊሆን ይችላል፣ የዛሬ ሳምንት፣ የዛሬ ወር፣ የዛሬ ዓመት፣ የዛሬ 10 ዓመት 100 years ago, it doesn't matter። ያለፈ ወቅት መሆኑን ያሳይና ሁለተኛ ጥቅሙ ምንድነው? ሁለት ያለፉ አክሽኖች ኖረው ከሁለቱ አንደኛው እጅግ በጣም የራቀ መሆኑን ማሳያ ነው። ለምሳሌ ጠዋት ዛሬ ከእንቅልፋችሁ ተነስታችኋል፣ ከዛ በኋላ ቁርሳችሁን በልታችኋል። ኦኬ ሁለቱም ፓስት አክሽኖች ናቸው። ካልጋችሁ የተነሳችሁት let's say 7 o'clock in the morning ነው። ቁርሳችሁ ላይ በላችሁት 8 o'clock in the morning ነው። ቁርስ መብላታችንም አልፏል፣ ካልጋ መነሳታችንም አልፏል። ግን የቀደመው አክሽን ከሁለቱ ፓስት አክሽኖች የቀደመው የትኛው ነው? ካልጋ መነሳታችን ነው። ካልጋ መነሳታችንን ስንገልጸው ነው ፓስት ፐርፌክት የምንጠቀመው። ምክንያቱም ቁርስ መብላታችን በሲምፕል ፓስት ይገለጽና ካልጋ መነሳታችን ፓስት ፐርፌክት ነው። ይሄ ለዚህ ቀላል ኤግዛምፕል ልሰጣችሁ ነው። ኤርፖርት ፍላይት ነው ይኖራችኋል። so you guys are driving as fast as possible because you want to be at the airport right on time. በፍጥነት ለመሄድ ሞክራችኋል፣ ዘገያችሁ because there was a lot of crowd on the street, so when you arrive at the airport gate already closed. ስለዚህ ምን ብላችሁ ልትናገሩ ነው? the plane had flown before I arrived at the airport ይላል። the plane had already flown before I arrived at the airport. look የእናንተ ኤርፖርት መድረስ አንድ ነገር ነው፣ ፕሌኑ ደግሞ ተነስቶ መሄዱ ሌላ ነገር ነው። ስለዚህ እናንተ በኤርፖርት ቦታ ላይ ስትደርሱ ፕሌኑ ኦሬዲ ሄዷል። ስለዚህ ቱ ፓስት አክሽን ናቸው። ኤርፖርት ደረሳችሁ፣ ፕሌኑ ተነሳ፣ የትኛው ቀድሞ ተፈጸመ? ፕሌኑ ዲፓርት አድርጓል። ስለዚህ the plane had already flown before I arrived at the airport. ተመልከቱ፣ arrive at the airport ፓስት አክሽን ነው። ኤርፖርት ደረስኩ፣ ነገር ግን እኔ ከመድረሴ ቀድሞ ሌላ ፓስት አክሽን ተፈጸመ። ያ ፓስት ፐርፌክት ቴንስ የምንለው ይሄንን ነው ማለት ነው። ሁለት ካፕል እንግዲህ አንድ ባልና ሚስቶች የተገናኙበትን ሁኔታ ሲያወሩ I had met my husband before Christmas party ብላ ትናገራለች። እንግዲህ ክሪስማስ ፓርቲ ዲሴምበር 25 ላይ ነው። እሷ ደግሞ እንግዲህ ባሏን ያገኘችው ደግሞ ኖቬምበር 25 ላይ ነበር። እንግዲህ አሁን ያለነው ሌላ መንዝ ላይ ነው፣ ላስት ይር ስለሆነ ስናወራ ነው። ስለዚህ የተገናኛችሁት ክሪስማስ ፓርቲ ላይ ነው። ኖ I had met my husband before Christmas party ትላለች። ክሪስማስ ፓርቲ ላስት ይር ዲሴምበር ነበረ፣ እኔና እሱ ደግሞ የተገናኘን ነበር። ስለዚህ ክሪስማስ ፓርቲው ከመፈጠሩ በፊት የፓርቲው ፕሮግራም ከመድረጉ በፊት እኔና እሱ ተገናኝተን ነበር። መገናኘታቸውም in the past, Christmas also in the past, but the action that she met the husband was the older past action, the former past action. ስለዚህ ይሄን ስሜት በእንግሊዝኛ ላይ ሲገልጹት past perfect tense ተብሎ የሚነገረው ይሄ ነው። እንግዲህ እነዚህ ነገሮች በነገራችን ላይ በደንብ በቀጣይ ለብቻቸው ዲቴይል የሆነ ቴንሶችን ብቻ የማስተምርበት ሌሰኖች ይኖራሉ። ዛሬ እንግዲህ ለ12ኛ ክፍል ተማሪዎች ለፈተናዎቻችሁ በተለይ ይረዳሉ። ምክንያቱም ሳምፕል ኩዌስችነሮችን እየወጣሁ እያየሁ ነበርና ይጠቅማል ብዬ በማስባቸው ሌሰኖች ላይ ፎከስ አድርጌ ብዙ ነገር በቻልኩት አቅም ለመነካካት እየሞከርኩ ነው። ሶስተኛ ኤግዛምፕል ልስጣችሁና ጨርሳለሁኝ የፓስት ፐርፌክት ፎርምን። The burglars had left by the time the cops arrived የሚል ሴንቴንስ ልስጣችሁ። The burglars had left by the time the cops arrived. ተዘርፏል ሱቁ፣ ፖሊሶች ተደውሎላቸው መጥተዋል። እንግዲህ ተመልከቱ፣ መዘረፉ ፓስት አክሽን ነው። ፖሊሶች መድረሳቸውም also it's a past action. Let's say it happened about a month ago. So መጀመሪያ ዘረፉ፣ ሄዱ፣ ከዛ ፖሊስ ሲመጣ ሌቦቹ በቦታው ላይ የሉም። ስለዚህ two past action. The burglars had left ይላል። ጥለው ቦታውን አድራሻውን ለቀው ሄደው ነበረ። መቼ? when the cops arrived. ስለዚህ
ፓስት ፐርፌክትን ፎርም የምናደርገው በምንድነው? had የሚለውን verb plus v3 form of a verb ወይም ደግሞ past participle የምንለውን ቃል በመጠቀም had plus v3 form of a verb past perfect tense ፎርም ያደርጋል። ለምሳሌ had እና eat የሚለው ቃል verb ቢኖረን የeat v2 ፎርም ate ነው፣ v3 ፎርሙ ደግሞ eaten ነው። ስለዚህ I had eaten ብዬ ስናገር ነው። they had መጫወት ቢሆን ኖሮ had plus v3 form of a verb play played played ነው። irregular እና regular form of a verb ብለን ከዚህ በፊት ተነጋግረናል። 90% የሚሆኑ የእንግሊዝኛ ቨርቦች በምንም መልኩ ማያስቸግሩ ናቸው። ed ዝም ብሎ በነንሰንስ ስሜት እንሄዳለን። play played፣ work worked፣ touch touched፣ arrange arranged፣ manage managed፣ act acted፣ decide decided፣ control controlled፣ open opened፣ close closed በሙሉ ያሉ የሚሄዱ ናቸው። የተወሰኑት ወደ 120 አካባቢ የሆኑት ቃላቶች ብቻ ግን ኢሬጉላር ፎርም ያመጣሉ። እዚህ ጊዜ ላይ ለምሳሌ the burglars had left ብዬ ተናገራለሁ። እቺ ኦሪጂን ቨርቧ ምንድን ነበረች? leave የምትለዋ ወደ past tense left past participle ራሷ left ሆነ ማለት ነው። ስለዚህ በዚህ መልኩ past perfect tenseን ፎርም ማድረግ ይቻላል ማለት ነው። Alright, up next we're going to talk about past continuous tense. What is past continuous tense in the first place? So past continuous tense is a tense that's used to describe an action that was going on in the past. ይሉታል። past continuous tense የምንለው የሚያገለግለው ራሱ an action that was going on in the past. በፓስት ጊዜ የተፈጸመ ነው፣ ግን በፓስት quick የሆነ ነገር ሳይሆን ሂደት የነበረው ስቴፕ ነው፣ እየተደረገ የነበረ an action that was going on in the past ይሏል። ለምሳሌ ሞር በኤግዛምፕሎች ነው እነዚህ ላሳያችሁ ፈልገው ከሲምፕል ፓስት ጋር እያወዳደርን ነው የምንመለከታቸው። ኤግዛምፕል ልስጣችሁ እንግዲህ she was talking on the phone when the snatcher snatched her phone ይለናል። she was talking on her phone when the snatcher snatched her phone. she was talking on her phone when the snatcher snatched her phone. ስልክ ይዛ መንገድ ላይ እያወራች ነው። making a phone call conversation እንግዲህ quick action አይደለም ድንጋይ ወርውሮ መስታወት እንደመስበር የተቀመጠ ነገር ብድግ እንደማድረግ quick action ሳይሆን ፕሮሰስ ነው። hello, how you doing mama? Everything is all right? Well, I'm doing wonderful. How about you? Everything is all right? Yeah, I missed you so much more than I can tell you, ma'am. You know, I've been away for almost 6 months. You miss me too, I can tell. But don't worry, ma'am, I'm gonna come to you by next week. Of course. What do you want me to get you from here? Oh, really? I already bought that for you yesterday. All right, ma'am. I'll see you then by next week. Take good care of yourself. Love you too. Mwah, mwah. You're having a conversation with your own mama. So, process no ማለት ነው እንግዲህ አይደለም? Speaking a conversation. ስለዚህ she was talking on the phone ይላል። እንግዲህ past continuous ምን past ነው ግን ሂደት ነበረ ነው። ቀጣይ ድርጊት ነበር። She was talking on the phone when the snatcher snatched the phone. መንታፊው ወይም ደግሞ ነጣቂው መጥቶ ስልኳን መንተፏት ሲወስድባት እሷ ስልክ ላይ ንግግር እያደረገች ነበር፣ በስልኳ እያወራችበት ነበር። ስለዚህ ፓስት ኮንቲኒየስ የምንለው አንድ ያለፈ አክሽን ግን በረጅም ጊዜ ሂደት በሲምፕል ፓስት አክሽን የተቋረጠ። ለምሳሌ ትላንትና ማታ ሰንባሪ ስልክ ሲደውላችሁ አልመለሳችሁለትም፣ ከቆየ በኋላ after an hour ተደውለታላችሁ። I called you about an hour ago, why didn't you pick it up ሲላችሁ I was taking shower ትላላችሁ። ሻወር እየወሰድኩ ነበር፣ እየታጠብኩ ነበር። see an action that was going on in the past የምንለው ይሄ ነው። ያ አክሽን በፓስት እየተደረገ ነው። right now ሻወር እየወሰዳችሁ ስልካችሁን ለምሳሌ አንድ ሰው መጥቶ ስልክ ተደወለ ብሎ ይሰጣችሁ ብድግ ታደርጉትና hello ትላላችሁ። hey how are you, can you talk to me? no I can't. why? because I'm taking shower. ይሄ present continuous ነው። በአሁን ሰዓት እያደረኩት ያለውትን ነገር ስገልጸው I am taking shower ስል past action ደግሞ was plus ing ወይ ደግሞ ብዙ ሰዎች ከሆነ ደግሞ we were taking, they were taking። እንግዲህ singular and plural pronounዎች አሉ። በዚህ መልኩ past continuous tenseን explain ማድረግ እንችላለን ማለት ነው። All right, up next we're going to talk about present perfect tense. እንግዲህ present perfect tense ራሱ ምን በመጠቀም ነው ፎርም የምናደርገው? present perfect tenseን haveን ወይም ደግሞ hasን፣ ምክንያቱም have የምንጠቀመው I, we, you, they በሚሉት ፕሮናውኖች ላይ ነው። he, she, it በሚመጣ ጊዜ ደግሞ haveን አንጠቀምም፣ have ነው የምንጠቀመው። ስለዚህ ህጉ በምንድነው ኮንስትራክት የሚደረገው? present perfect tense haveን ወይም haveን plus v3 form of a verb. v3 ማለት past participle form of a verb ምንድነው? የቃሉ ግንዶች አሉ። go ለሚለው ለምሳሌ went, gone ይላል። v3 ፎርሙ እሱ ነው። speak, spoke, spoken, take, took, taken, drive, drove, driven, drink, drunk, drunk, teach, taught, taught, watch, watched, watched እያለን v3 form of the verb የቃሉን ግንድ እንይዛለን። ከዛ በኋላ simple past form of the verb v2 ይባላል። past participle ደግሞ ነው v3 ብለን የምንጠራው ሶስተኛው የቃሉ
አካሄድ ማለት ነው። ስለዚህ ፕሬዘንት ፐርፌክት ቴንስ ታዲያ ጥቅሙ ምንድነው ብለን ስንናገር ስለ ፕሬዘንት ፐርፌክት ቴንስ ስናወራ የመጀመሪያው ጥቅሙ ምንድነው? ከፕሬዘንት ቴንስ ጋር ብዙ ጊዜ ሰዎች ያምታቱታል ወይም ከሲምፕል ፓስትም ጋር አልፎ ያምታቱታል። I have lived in Addis Ababa since birth የሚል ሴንቴንስ እስኪ ልስራ። I have lived in Addis Ababa since birth. I live in Addis Ababa ብዬ ስናገር በአሁኑ ሰዓት እኔ እየኖርኩ ያለሁት አዲስ አበባ ከተማ ውስጥ መሆኑን ለማስረዳት ነው። I live in Addis Ababa. ላስት መንዝ የት ነበር የምኖረው? አይገልጽም ሴንቴንሱ። ወደፊት የት ነው ልኖረው ማቀደው? ምንም አይነት ፕላኔን አያሳይም። ፕሬዘንት ቴንስ ማለት an action that I'm doing it right now in a current moment ማለት ነው። ስለዚህ I live in Addis Ababa ዛሬ መኖሪያዬን አዲስ አበባ ላይ ማድረጌን ይገልጻል። I lived in Addis Ababa ብዬ ደግሞ ብናገር ፓስት ቴንስ ነው። I lived ብዬ ስናገር ይሄ ከ6 ወር በፊት የዛሬ 10 ዓመት የዛሬ 2 ዓመት 2 ወር whatever in the past አዲስ አበባ ኖሬያለሁ። አሁንስ we don't know anything about the current situation. አይነግረንም ማለት ነው። present perfect tense ግን ከሌሎች ቴንሶች የሚለየው ምንድነው? an action that started in the past still going on በአንድ ወቅት የተጀመረ ዛሬ ድረስ አክሽኑ ወይም ደግሞ ሪዘልቱ ቀጣይ መሆኑን የሚያሳይ ነው ማለት ነው። ለምሳሌ I've lived in Addis Ababa since birth የተወለድኩት አዲስ አበባ ውስጥ ነው እስከ ዛሬዋ ጊዜ ድረስ ካሁኑ ሰዓት ድረስ ኑሮዬን አዲስ አበባ ላይ ማድረጌን የሚገልጽ ነው ማለት ነው። ስለዚህ present perfect tense አክሽኑ sometime in the past ተጀምሯል still ዛሬ ድረስ አክሽኑ አለ። አክሽኑ ባይኖር ደግሞ ኮንሲኩዌንሱ ወይም ደግሞ ሪዘልቱ ዛሬ ድረስ ኢምፓክቱ አብሮን አለ ማለት። Let's talk about coronavirus for example. Coronavirus has infected about 45 million people all around the world ብዬ ስናገር አሁን ኮሮና ቫይረስ ዛሬም ድረስ በሽታው ባለም ላይ አለ። It happened about የተከሰተው መቼ ነው እንግዲህ? It occurred about 9-10 months ago የዛሬ 9-10 ወር መጣ ተባለ በሽታው። So coronavirus ኢንፌክትድ ብዬ ብናገር ኮሮና ቫይረስ ዛሬ ላይ ታሪክ ሆኗል ማለት ነው። ፓስት እየተጠቀምኩ ነው ያለሁት። ኮሮና ቫይረስ ኢንፌክትድ 45 ሚሊዮን ፒፕል ኦል አራውንድ ዘ ወርልድ ብል ኮሮና ቫይረስ 45 ሚሊዮን የሚሆኑ ሰዎችን በዓለም ላይ በክሎ ነበረ። ዛሬስ እየቀጠለ ነው 50 ምናምን እያለ እንግዲህ ቁጥሩን በየቀኑ ፊገሩ እንደምታዝ እየጨመረ ነው ያለው። ስለዚህ ፕሬዘንት ፐርፌክት ቴንስ ምንድነው? an action that started in the past still going on ዛሬ ላይ በሽታው ቢቆጣጠሩትም ስርጭቱ ካለ ደግሞ ሪዘልቱንም እየተከታተለ ሪፖርት የሚያደርግ ቴንስ ኢምፖርታንት ቴንስ ነው። በነገራችን ላይ ዛሬ ሃይላይት ነው እየሰጧቸው ያለው እያንዳንዶቹ ሌሰኖች በሰፊ በጥልቀትና በኤግዛምፕል በሞር ኤክስፕላኔሽን present perfect tense ራሱን ችሎ የአንድ ቀን ሌሰን ነው። past perfect past continuous present perfect continuous future perfect continuous past perfect continuous ከነ ፎርሜሽናቸው በደም ቅርንጫፋቸው ይሰፋልና በአንድ ቀን አሰልቺ በሆነ መልኩ እያንዳንዱን መለጠጡ አይሆንም። ምክንያቱም ግራመር like I say all the time it's deep ocean ያዛ ጥልቅ ባህር ውስጥ ከቶ ማዋኘት ነው የሚሆነው። የተወሰኑ 2-3 ኤግዛምፕሎች የሰጧችሁ ባም ለፈተና እንድትዘጋጁበት ብቻ ያህል ለመርዳት ነው አዌክን እንዲያደርግላችሁ ብቻ ማለት ነውና ሁለተኛ ኤግዛምፕል ልስጣችሁ በፕሬዘንት ፐርፌክት ቴንስ ላይ she has gone to Canada የሚል ሴንቴንስ አለኝ። ከዚህ ጋር ሊምታታ የሚችል she went to Canada የሚልና she is in Canada የሚል ሶስት ሴንቴንሶች ልስጣችሁ። አሁን she went to Canada የሚለው ቃል past tense form ነው። went የgo v2 form ነው አይደለም? so she went to Canada ስል ወደ ካናዳ ሄዳለች ነው። መቼ? 10 years ago። ዛሬስ maybe ወደ አዲስ አበባ ተመለሳ move አድርጋ ወደ ኢትዮጵያ ኑሮዋን ጀምራለች። maybe she moved to the United States. maybe she's not alive. በህይወት አለ መኖር አለ አይነግረንም። past tense የሚነግረን an action that happened just in the past and what happened right after that speech we don't know anything about that. present perfect tense ግን ሪፖርቱን እየተከታተለ ከስር የሚያሳውቅ ይላል። she's gone to Canada ካለን ሰው ወደ ካናዳ ሄዳለች ብሎ ሄዶ አልተዋትም። ዛሬም ካናዳ ላይ መኖሯን አብሮ ስሜት ውስጥ ተደብቆ ይገልጻል። she has gone to Canada and I know that she's still in Canada ማለት ነው። you understand that? ስለዚህ በዚህ መልኩ present perfect forምን እየተጠቀምን ሴንቴንሶቻችንን construct ማድረግ እንችላለን ማለት ነው። እንግዲህ በቀላሉ adverbial clause of resultን past perfectን simple pastን past continuous and present perfect tenseዎችን በትንሽ ደቂቃ ውስጥ እንግዲህ 15 ደቂቃ ባልሞላ ጊዜ ውስጥ ዳሰናል ማለት ነው። ይቀጥላል። Welcome to Willie Tour's official YouTube channel, where you can see all the exciting adventures and destinations of Willie Tour and Travel. You can fly from France to Rome, Brazil, and Istanbul. You can see amazing sights like the Eiffel Tower in Paris. You can see the Christ the Redeemer statue in Rio. You can visit the Vatican City and the Colosseum in Rome. You can also visit Niagara Falls in Canada. All of these marvelous sights can be seen with the most trusted Willie Tour. You, your family, and friends are welcome to travel too. Bring your kids for a family-friendly adventure to Disneyland Paris. There are so many sights to see with the Willie Tour, like Seychelles, Amsterdam, Germany,
Belgium, Israel, Barcelona, and so much more. You can even schedule travel appointments at their luxurious office in Addis Ababa, Ethiopia. To contact Willie for any questions about touring the globe, call 251-967-350-175. Don't travel far to find us. Travel far with us. So come along the adventure with Willie Tour and Travel, where you can discover the world. All right, my students. እንግዲህ we're going to go straight to verbal noun or gerund formation. በመቀጠል ደግሞ verbal noun and gerund ስለሚባለው ነገር ትንሽ ሃይላይት ነው እንግዲህ የሚሰጣችሁ። በሃይላይት ነው ዛሬ እንግዲህ መጨረሳችሁ። verbal noun የምንለው it's a verb በነገራችን ላይ verb የምንለው የአማርኛችን ግስ ነው። እንግዲህ verb ማለት ድርጊት መደረግን። እንግሊዝኛ ላይ ያው በጣም በርካታ ናቸው verboች አይደለም። verb ባይኖር ቃላቶቹ እንግዲህ ጥልቀቱ እሱ ነው። ምክንያቱም ሁሉም ቃሎች drink, eat, work, study, come, go, play እምንላቸው ቃላቶች በአማርኛ በነገራችን ላይ ግስ ወይም verb ሲተረጎም ቀላሉ ነገር ከሁለት የአማርኛ አፍ ፊደሎች አይወጡም። ሲጀምር ግስ ወይም verb ወይ በማ ይጀምራል ወይ በማ። እንግሊዝኛ ላይ እንደፈለገ ይመጣል። በፈለገው ቢ ለምሳሌ ባይ ይላል፣ ሲ ላይ ከች ይላል፣ ዲ ላይ ድራይቭ ይላል፣ ኢ ላይ ኢት ይላል፣ ኤፍ ላይ ፋይት ይላል፣ ጂ ላይ ጌት ይላል፣ ኤች ላይ ሃቭ ይላል እያለ በስፋት ነው ለሁሉም ፊደሎች ላይ አለ። አማርኛችን ግን ግስ ወይም verb በአማርኛ ሲተረጎም ወይ መ ነው ወይ ማ ነው። ሁሉንም ቃሎች አሁን ብናመጣቸው ለምሳሌ play መ መጫወት፣ drink መ መጠጣት፣ sleep መ መተኛት፣ work መ መስራት፣ drive መ መንዳት፣ try መ መሞከር። ተመልከቱ ከመና ከማ አያልፍም። ማ የምንልበት ደግሞ ቃላቶች ተሰኑ አሉ። find ማ ማግኘት፣ slay ማ ማረድ አይደለ? ልክ እያልን እንግዲህ በተወሰነ ኤሌመንቶች ደግሞ ከመና ከማ ሳይወጣ ሙሉ ግሶቹን verboቹን በመ ወይ በማ በሚጀምር የአማርኛ ቃላቶች እናገኘዋለን ማለት ነውና እነዚህ verb የምንላቸው ታዲያ verb ነበሩ ሊያቀር ዛሬ ግን ናውን ይሆናሉ። የሚገርም ፖዚሽን ወይም ስልጣን ማለት ነው። እንግዲህ verb ሌላ ጊዜ አጫፋሪ ነው። I work in a bank በየሰናገር ድርጊቱን አድራጊው ሰውየው ነው። አይ ከዛ እኔ የምፈጸመው ጉዳይ ምን እንደሆነ የሚያሳይ ነው። I work in a bank ኢምፖርታንት ሳብጀክቱ እኔ ነኝ። ስለኔ እየተወራ ነው ያለው። ሌላ ጊዜ ግን እነዚህ verb የተባሉት ደግሞ ዛሬ ስታይላቸውን ቀይረው ሳብጀክት ወይም ናውን ይሆኑና ኢምፖርታንት ኤሌመንት ኦፍ ሴንተንስ ይሆናሉ። ለምሳሌ ስለ ስሞክ እናወራና he smokes a lot of cigarette በየሰናገር በርካታ ሲጋራዎችን ያጨሳል። አሁን ኢምፖርታንት ነገር እዚህ ላይ ሰውየው ነው። he አይደለም subject of እንግዲህ king of a sentence የምንለው ደግሞ the most important element the principle of a sentence doer of the action ድርጊቱን ፈጻሚው ነው። he smokes a lot of cigarettes he is the subject smoke verb ነች እንግዲህ ያጨሳል ነው። so እቺ ማጨስ የነበረችው ሌላ ጊዜ ደግሞ ing ይመጣባትና verbal noun ወይም gerund ተብላ smoking is a bad habit አርጌ ሳመጣው smoking ing መጣና verbal noun subject of a sentence የንግግሩ መነሻ ሴንቴንስ ላይ ጀማሪ ላይ ተመጣና smoking is a bad habit smoking hurts your health ማጨስ ጤናህን ይጎዳል፣ ማጨስም አጉል የሆነ ልምድ ነው እያልን ልንናገር ነው ማለት ነው። I swim every day in a pool ብሎ ሲናገር በየቀኑ ዋኛ ገንዳ ውስጥ ኤርቅ ዋኛለሁ ይለ ነበረ ነው። I swim every day in a pool so I የሚለውን ሳብጀክት ለታጫፍረ የመጣችው አስብ ዛሬ ደግሞ ing ገብቶባት swimming is my favorite sport በየሰናገር ዋና በጣም የምወደው የስፖርት አይነት ነው። ተመልከቱ swim ላይ ing በመጨመር gerund ተብላ ትጠራለች ስሟ ወይ ደግሞ verbal noun ይሏታል። እንግዲህ በርካታ ቃላቶች አሉ ማለት ነው። you see driving while you're drunk is prohibited ጠጥተህ መንዳት የተከለከለ ነው እንላለን። driving while you're drunk is prohibited ልክ እንደዚህ ያልን በመንሰራበት ስን verbal noun ያረግን verboችን የመዘዘን ing form of verb እንጨምራለን። የሴንተንሱ ጅማሬ ላይ እናመጣቸዋለን። gerund ወይም verbal noun ተብለው የሚጠሩት እንግዲህ እነዚህ ናቸው። ስለዚህ ሌላ ጊዜ እንደ አማራጭ ተደርገው ሲመጡ verbal noun gerund በምርጫው ሲመጡ ing ገብቶ subject ወይ noun መሆን ይችላሉ ማለት ነው። All right. We're keeping on going straight to lessons. We're going to talk about conditional forms. እንግዲህ ስለ conditional ከዚህ በፊት የለቀኳቸው ብዙ ቪዲዮዎች አሉ። አዲስ ወራችሁ የምትከታተሉ back to my video lessons in the playlist. You have a lot more to watch. Conditional tree የሚባለው እንግዲህ ሶስት ኮንዲሽናሎች ናቸው። mainly አራት ያረጓቸዋል ሲሰነጥቋቸው ነው። anyways በደፈናው ሶስት ናቸው። እንግዲህ conditional 1 የምንለው አለ አንድ ድርጊትን በፕሬዘንት ቴንስ ያለው ተግባር ከተፈጸመ ፊውቸሩ መሆኑ እርግጠኛ መሆኑ። ኮንዲሽናል ቱ የምንለው ደግሞ ምኞትን ህልምን የምንናገርበት ሰዎችን መሆን ብንመኝ if I were Bill Gates I would be a billionaire እያለ ቢናገራል። ሰው ቢል ጌትን መሆን ኖሮ እኮ ይሄኔ ቢሊዮነር ባለባችን ታዋቂ ከሆኑት ቢሊዮነሮች አንዱ ነው ነበርኩ ማለት ነው እያለ ቢናገር አንሪል የሆኑ ኢማጂነሪ የሆኑ ስሜቶችን የምንገልጽበት ነው። ኮንዲሽናል ስሪ ደግሞ ብዙ ጊዜ ሪግሬትን አንድ ነገር በወቅቱ ቢደረግ ኖሮ ለውጡ ሌላ ይሆን እንደነበረ የሚያሳይ አንፉልፊልድ ይሉታል በሌላ
unfulfilled ነው incomplete ስሜቶችን የሚያሳይ ነውና ይሄንን ኮንዲሽናል ትሪ ደግሞ ፎርም የምናደርገው ህጉ ኮንዲሽናል if clause እና subordinate clause የምንለው ነው በሌላ ቋንቋ if እና main clause ይባላል if clause ማለት አየር ላይ ያለ ማለት ነው main clauseን ካላገኘ ትርጉም አይሰጥም ደንደንደንደ ነገ ከተገናኘን ዝም እላል ከተገናኘን ምን የተንጠለጠለ ስሜት ነው unfulfilled የምንለው ደግሞ incomplete የምንለው እዚህ ነው ስለዚህ ይሄ ሴንቴንስ if clause ላይ ህጉ ምንድነው የሚለው ሁሉ ጊዜ had ቅድም ያወራናት perfect tense ላይ እንግዲህ past perfect ላይ የሰራናት ሴንስ አለች had plus v3 form of the verb ትመጣለች ከዛ main clause ላይ ደግሞ would could should ከሶስት አንዱ plus have plus v3 form of a verb v3 የምንለው እንግዲህ past participle form of a verb መሆኑን ተመልክተናል እነዚህን ሁለቱን በማገጣጠም conditional tree ወይም ደግሞ unfulfilled ወይም incomplete የሆነውን conditional tree form መስራት እንችላለን ቀላል ኤግዛምፕል ለመስጠት ያህል if she had been in the hospital she would have been survived ተመልከቱ she would have if she had been in the hospital እንግዲህ አንድ ሰው በጣም ታማለች ሆስፒታል ህክምና ሳታገኝ ህይወቷ ያለፈን ሰው ታሪክ ያወራን እንዲሆነ ቢሆን ኖሮ እንዲሆን ነበር ይያል ነው if she had been in the hospital she would have survived ብለን ስናገር if she had been in the hospital had plus v3 form of the verb been ተጠቅመናል she would have survived ብለን ስናገር would plus have plus v3 form of a verb survive ላይ survived ያደረግን ስለዚህ ወደ ሆስፒታል ወስደናት ቢሆን ኖሮ ይሄኔ ትድን ነበር ምን ያደርጋል it's a regret you know it's unfulfilled ስሜት ነው አልወሰድናትም ሷን በህይወት አልተረፈችም የሚል ስሜት ያሳየን ነው somebody ልጠይቁት ፈልጋችሁ ባድራሻው መሄድ ፈልጋችኋል ነገርና አድራሻውን አላወቃችሁም ሰው የቤት መሄድ አልቻላችሁም ስለዚህ አውቄ ቢሆን ኖሮ አድራሻህን በጥቼ ጠይቄ ነበር መጥቼ አይህ ነበር ማለት ፈልጉ if I had known your address I would have come to you ይላል if I had known your address I would have come to you if I had known your address had plus v3 form of the verb know ምድለው ላይ known ተጠቀምን v3 ነው know knew know አርገን ማለት ነው I would have plus come came ይመለስና በሶስተኛው ወደ መጀመሪያው ኢንፊኒቲቭ ፎርም ወደ ራሱ ወደ ቨርቡ ይመለስና come I would have come to you በማለት ይሄንንም ስሜት የምንገልጽበት ኮንዲሽናል ትሪ ታይፕ ነው ማለት ነው ይቀጥላል ወደ አድቨርብና adjective ደግሞ ስሜቶች ይላሉ አድቨርቦች ምንድናቸው እንታይነስ አድቨርቦች አሉ አድቨርብ መቼ እንጠቀመዋለን adjective ማለት ራሱ ምን ማለት ነው adjective ራሱ noun ነው ወይስ adjective ራሱን የቻለ ቃል ነው ለዚህ ደግሞ ቀለል ባለ መልኩ በተወሰነ ስሜት አሳያችኋለሁ እንቀጥላለን adverbs and adjectives so let's talk about adverb in advance cuz adjective in ከማውራታችን በፊት እስኪ let's talk about adverbs በተወሰነ there are 5 kind of adverbs ይሏቸዋል በነገራችን ላይ adverboች 5 አይነት ናቸው ይሏቸዋል adverb ራሱ ምንድነው ስንል adverb is a word that modifies a verb verbን ሊያብራራ የቨርብን ወይም ደግሞ ግስ ብለናል ቀደም እነማና እነማን የሚጀምረውን ቃል ሊያብራራ ሊተነትን የሚመጣ ቃል ነው ማለት ነው መጣበታለሁ በኤግዛምፕል እንግዲህ let's say ለምሳሌ he speaks ብለን እናገራለን ስለ ቋንቋ አንድ ሰው he speaks እንላለን how does he speak how does he do the actions he speaks slowly ብየብናገር slowly adverb ነች ድርጊቱ verbu በምን አይነት ሁኔታ እንደሚደረግ የሚያስረዳማ he speaks slowly ስል ንግግሩ ቀስ ያለ መሆኑ she speaks fast ብየብናገር how does she speak የሚለውን ቃል ወይም verb ሊያብራራ የመጣ ቃል ነው she speaks fast ንግግሯ በፍጥነት ነው እያልኩ ስናገር ነው ተመልክታችኋል ስለዚህ she drives መኪና ትነዳለች ነው በደፈናው how does she drive the car ብየብናገር she drives carefully ብየብናገር በጥንቃቄ so how does she do the action carefully fluently slowly quickly fast የሚሉ ቃላቶች በሙሉ adverb ተብለው ይጠራሉ አሁን ያስረዳኋችሁ ኤግዛምፕል adverb of manner ይባላል manner ድርጊቱ በምን አይነት ሁኔታ ይፈጸማል ነው እንግዲህ ከአምስቱ ውስጥ አንደኛው adverb of degree አለ degree መጠንን የሚያሳማ so extremely too much a lot ያን የምንገልጻቸው ናቸው ሁለተኛው adverb of frequency ይሉታል frequency how often do you drink milk ወተት በምን ያህል ጊዜ ተጣጣው ወይም ደግሞ how often do you drink coffee ብዙ ሰዎች ቡና በየዕለቱ ምን ጠጣ ሰዎች አና how often do you drink coffee ባሉ አጣጣጣችሁ ለማሳየት once a day twice a day thrice a day 4 times a day ያደናቀ once a week twice a week thrice a week እንዳለ ፍሪኩዌንሲያችንን የሚያስረዳ adverb ነው adverb of frequency ብለ ይገልጹታል ሌላኛው adverb of manner ነው አሁን ያስረዳውት ነው adverb of place እና adverb of time በማለት ደግሞ በአምስት ያስቀምጧቸው እንግዲህ ቀለል ባለ መልኩ ነው adverb of manner እና adverb of time ወይም frequency ለማስረዳት በትንሹ ሞክራለሁና she drives carefully በየስናገር ምንድነው እንግዲህ drive verbaችን ነው ያንን verb modify ሊያደርግ ወይም ሊያብራራ የመጣ ቃል ነው she drives carefully how does she drive the car carefully how does he speak slowly how does she speak fast ያለ ስናገር እነዚህ
ly የገባባቸው ቃላቶች ምንድናቸው ማለት ነው adverb ምልክታቸው ነገራችን አብዛኛውን ጊዜ ly የሚመጡ ጊዜ adverb of manner ሆነው ያንን ምልክት ይሰጡናል ማለት ነውና ዲግሪ በነገራችን ላይ I drank much ብሎ ቢናገር አንድ ሰው ጠጥቻለሁ ምን ያልጠጣ how much ትሉት much ይላል ዲግሪ ነው የሚያሳይ I drank much yesterday much እና many በነገራችን ላይ ያው አማርኛችን ጨፍልቆ ስለሚያስቀምጣቸው ነው ብዙ ጓደኞች አሉኝ ብዙ ውሃ ጠጥቻለሁ ተመልከቱ ብዙ ጓደኞች አሉኝ ሰዎች ናቸው ሰዎችን ብዙ ብለናል ውሃውንም ብዙ ብለናል እንግዲህ ላይ ክልክል ነው የሚቆጠርና የማይቆጠር countable and uncountable ተብሎ ይለያል ለምሳሌ I have a lot of friends ወይ I have many friends ብዙ ጓደኞች አሉኝ ሰዎችን ቆጥራ 1 2 3 4 ስለምን many ይፈቀዳል ወተትን ጠጥታችሁ ግን I drank many milk ብትሉ that's ridiculously wrong ምክንያቱም ወተት uncountable ነው it's a liquid ስለዚህ I drank many milk ሳይሆን I drank much milk ይላል ታዲያ እንደዚህ አይነት ኮንፊውዥኖች እንዳይኖሩባችሁ ቆይ ለዚህኛው ህግ many ልጠቀም much ልጠቀም ይያል እንዳንተራመስ አንድ ገላግሌ ቃል አለች a lot of የምትለዋ ለኪችኛውን እንግዲህ ስንጠቀማት ቃላት I have a lot of friends I drank a lot of water I did a lot of exercises I met a lot of people I don't have to do any calculation because whether this is countable or uncountable I don't care because a lot of is going to cover all this problem in a very simple way ማለት ነው ስለዚህ በዚህ መልኩ adverb explain ያደርጉልናል all right እንግዲህ ወደ both and either or neither nor ስንመጣ both and የሚለው ቃል አጠቃቀም በነገራችን ላይ ሁለት ነገሮችን ልንዘረዝር ነው እዚህ ጋር ልንደረድር ነው የምንደረድራቸው ነገሮች ታዲያ ተደማማሪ ተደጋጋፊና የሚተጋገዙ ነገሮች መሆናቸው ለማሳየት ነው either or ብለን ደግሞ ስንመጣ ከሁለቱ አንዱ የምናወራው ጉዳይ ውስጥ መኖሩን ለማሳየት ሲሆን neither nor ብለን ስንናገር ደግሞ ሁለቱንም አፍራሽ ሆነ ኔጌቲቭ ስሜት የሚያሳይ ነው ሴንቴንሱ ስንመለከተው በፖዚቲቭ ሴንቴንስ ያልፋል ነገር ግን ትርጓሜው ውስጥ ያለው መልእክት ኔጌቲቭ ነው ማለት ነው let's talk about it for example both and የሚለው ጋር let's talk about one of the most controversial person of the 2020 that's Mr. Donald Trump አይደለም okay let's talk about it ቀለል ያለ ኤግዛምፕል በዶናልድ ትራምፕ ልስጥና Donald Trump is both a businessman and a politician ብዬ ልናገር እስኪ Donald J. Trump is both a politician and a businessman ብዬ ስናገር ምን እያልኩ ነው ያለሁት Donald Trump ነጋዴም ነው እንደም ደግሞ at same time he's a businessman ሁለቱም ነገሮች የያዘ ነው አይደለም Donald Trump is a businessman Donald Trump is a politician ይለነበሩ ሁለት ሴንቴንሶችን ባንድ ላይ Donald Trump is both a businessman and a politician አንድ ሴንቴንስ ሁለት ቦታ ላይ full stop ያልገባበት ሴንቴንስ አደረገ ማለት ነው you see Donald Trump is a businessman full stop Donald Trump is a politician another full stop two separate sentences Donald Trump is both a businessman and a politician all right so either or ብለን ደግሞ ስንመጣ either or በነገራችን ላይ ብሪቲሾቹ አባባል ነው አሜሪካኖች ሲሉት ፈጽሞ ማንሰማው ቃል ነው ብሪቲሾቹ either or ሲሉ አሜሪካኖቹ either or ይሉታል ብሪቲሾቹ neither nor ሲሉት አሜሪካኖቹ neither nor ብለው የሚያነቡት ስሜት ነው okay ስለ either or ደግሞ ስናወራ let's talk about Donald Trump once again Donald Trump is either Democrat nor Republican ብዬ ብናገር Donald Trump ወይ ሪፐብሊካን ፓርቲ ውስጥ ነው ወይ ደግሞ የዲሞክራት ፓርቲ ውስጥ ነው ከሁለት አንዱ መሆኑ እርግጠኛ one of the two ተመልከቱ ቅድም both and ስነ ሁለቱንም ጨፍልቆ ሰጥቷል he's a businessman at the same time he's a politician አይደለም both and either or ጋር ስንመጣ ግን Donald Trump is either Democrat or Republican ስነ ከሁለት አንዱ አልስተው ማለት ወይ ይሄኛው ነው ወይ ያኛው ነው እያለ ስንናገር ነው ግልጽ ነው ኦኬ neither nor ወይ ደግሞ አሜሪካኖቹ neither nor ብለን ደግሞ ስናመጣው እንግዲህ ምን ሊያገለግል ነው ማለት ነው ሁለቱም ውስጥ በኔጌቲቭ ስሜት የማናገኝበት ነገር ነው ስንል Donald J. Trump is neither Buddhist nor atheist ብዬ ብናገር ትራምፕ ቡዲስትም አይደለም atheism አይደለም neither nor ስንለው ሁለቱም ውስጥ የለም ነው Donald Trump is neither Buddhist nor atheist እንሰና he's a Christian ሌላ ሶስተኛ ምርጫ ይፈልጋል ማለታችን ነው ስለዚህ neither nor ስትሉ ለምሳሌ ሰው you want to drink milk no you want to drink coffee no ይሄን ስሜት ነገሩ I want to drink neither milk nor coffee ካላችሁ I want to drink neither milk nor coffee ቡናም አልፈልግም ወተትም አልፈልግም so what do you want to drink ሲባል I want water ሊሆን ይችላል ከነዚህ ከሶስቱ ውጭ ነው ወይ ግን ደግሞ አንድ ሰው I want either water or coffee ብሎ ከተናገረ ወይ ቡና ከሁለት አንዱ ችግር የለውም I want both water and coffee ካለ ውሃውንም ማምጣ
ቡናውንም አምጣ I want both of them ስለዚህ both a እንደምንለው ሁለቱንም በጅምላ ሲጨፈልቅ ሲሆን either or እንደ አሜሪካኖቹ either or ከሁለት አንዱ neither nor ኔጌቲቭ ስሜት ነው በነገራችን ጥንቃቄ የሚፈልገው ይሄ ነው neither not የሚል ሴንቴንስ ውስጥ አንመለከትም ተመልክታችኋል ዶናልድ ትራምፕ is neither Buddhist nor atheist ብዬ ስናገር no የሚል ነገር ውስጡ የለም ሴንቴንሱ ግን completely neither የሚለውን ቃል በመጠቀማችን ምክንያት ኔጌቲቭ ሴንቴንስ እየሰራን መሆኑን ያሳያል ማለት ነው Alright ladies and gentlemen እንግዲህ ዛሬ እንደተመለከታችሁት በተወሰነ መልኩ እንግዲህ ለማትሪኩሌሽን ኤግዛሚኔሽን ያግዛሉ ብዬ የማስባቸው ለ12ኛ ክፍል ድጋፍ ይሰጣሉ ብዬ የተሰብኳቸው የተወሰኑ የግራመር ሌሰኖች ነው እንግዲህ ዛሬ ስለ adverb types of adverbs አውርተናል ስለ adjective አውርተናል both and either or neither nor በሚባሉት ላይ የተወሰኑ ገለጻዎች አድርገናል conditional tree type እንግዲህ ዛሬ ተወያይተናል adverbial clause of result and past perfect and simple past and past continuous and present perfect continuous እንደዚሁም gerund ወይም ደግሞ verbal ነው ብለን የምንጠራቸውንም ቃላቶች ሁሉ በቻልነው አቅም ለመተንተን ሞክረናል thank you so much እንግዲህ መልካም ውጤት ለሁላችሁም እመኝላችኋለሁኝ በሌላ ጊዜ ደግሞ እነዚሁ ዛሬ ያስተማርኳቸውን ትምህርቶች ደግሞ በደንብ ከነማብራሪያ ከነ ትምህርት ገለጻ ጥያቄዎቹ መጨረሻ ላይ መጡትን ምላሽ ተጠባቸዋለሁኝ It is Willie from Willie Language ladies and gentlemen I'm just going to miss you guys until I meet you guys on the next lesson take good care bye bye